አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የሀገሬ ልጆች፣ እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ ማለት ነው። ኢንሻአላህ ብዙ ጊዜ በተለይ ስራ ቦታ ላይ ሆነን ከሰዎቻችን ጋራ ወጣ ስንል ወይም ደግሞ ኢጃዛ ስንሄድ ዳታ ያስፈልገናል። ለአንድ ቀን ሊሆን ይችላል ቂራአት ያለብን ደግሞ እንደዚሁም ቂራአት እንዳይቋረጥብን ዳታ ያላስፈላጊ ዳታዎችን እንሞላለን ማለት ነው። ለምሳሌ ለሁለት ቀን ለሶስት ቀን ብለን የወር እንሞላለን ማለት ነው። ለአንድ ቀን ብለን ደግሞ የሳምንትም እንሞላለን ማለት ነው። ስለዚህ ለዛ የሚቀርፍ የሆነ ዳታ ይዤ መጥቻለሁ ኢንሻአላህ። በአላህ ሱብሃነሁ ወተዓላ ፍቃድ ይጠቅማችኋል ብዬ አስባለሁኝ። ያው ይሄ የሚጠቅመው ምንድነው? ሊባራ ሸሪሃ ላላችሁ ወንድሞች ነው ማለት ነው። ሊባራ ላላችሁ ብቻ ማለት ነው ኢንሻአላህ። ሊባራ ያው ማሻአላህ ተባረከ ረህማን አዳዲስ ነገሮች አሉት። ለኢትዮጵያ መደዋወያ እንደምታዩት ይሰጣል ማለት ነው። ለዚህም ይሰጣል እንደምታዩት ደስ የሚለው ነገር ሊባራ ማለት ነው። ዳታ ሲሰጠን ደቂቃውም እንዳለ ሆኖ ግን ፍሪ ይሰጠናል። ሀዲያ አለው ማለት ነው። ሀዲያ አለው እኩል በኩል የሆነ ሀዲያ አለው። ማሻአላህ በጣም አሪፍ ነው። እንደገና ደግሞ ሊባራ ደስ የሚላችሁ ነገር ምንድነው? ለምሳሌ የወር ሞልተው አሁን ለምሳሌ ለወር ሞባይልም ሊሆን ይችላል፣ ዜንም ሊሆን ይችላል፣ ሰዋም ሊሆን ይችላል። ከአንዳንድ ጊዜ የወር ሞልተው ሁሉንም አያስጠቅምም። ወይ የዋትስአፕ መጀመሪያ ያቆምባቸዋል፣ ወይ የኢሞ፣ ወይ ደግሞ የዩቲዩብ፣ ወይ ደግሞ የፌስቡክ፣ ቲክቶክ ሊሆን ይችላል። አንዱ ኢሞም ሊሆን ይችላል ያቆማል ማለት ነው። የሁሉንም ባንድ ካመል ወር አያስጨርሳቸውም። የአንደኛው ያቋርጣል። ዩቲዩብ ካቋረጠ ዋትስአፕ ሊሰራ ይችላል ምናምን። ሁሉንም ሊባራ ግን ማሻአላህ ሁሉንም በቃ ባንድ ነው የሚጨርሰው። ዩቲዩብም ላይ ፌስቡክም፣ ዩቲዩብም፣ ኢሞም፣ ዋትስአፕም፣ ቲክቶክም ቦታ በቃ ለወር ነው ማሻአላህ ደስ የሚለው ነገር ማለት ነው። እና ለዛሬ ይዤላችሁ የመጣሁት ኢንሻአላህ ያኔ ኢጃዛ በምትሄዱ ሰዓት ሊሆን ይችላል፣ ከሰዎቹ ጋር ተሳፍራችሁ ቂራአትም ማን እንዳይቋረጥባችሁ ሊሆን ይችላል። በአስቸኳይ እንደው ዶረሬ ነገር ሰው ልታገኙ ፈልጋችሁ በቃ እንዴት ላርገ ምናምን ልትሉ ትችላላችሁ። እና ለዛ አስተማማኝ የሆነ በጣም አሪፍ የሆነ ነው ኢንሻአላህ ታውታላችሁ። እዚህ ጋር 2 ጂጋባይት ነው በ10 ብር ብቻ 10 ሪያል ብቻ ማለት ነው። የሁለት ሳምንት ማለት ነው። እስቡዓይን ይላል 2 ሳምንት 12 ጂጋባይት 2 ሳምንት 10 ሪያል። መመጀን ያለብን ደግሞ ነጅመ አድርገን 3 ጊዜ 77 እንጽፋለን። ከዛ በነጅመ እንዘጋዋለን። ከዛ 80 41 አድርገን መረባዋን አድርገን እንመጅናለን ማለት ነው። ይሄን ስንመጅን በመደዋወያ ቦታ ላይ ገብተን ነው የምንመጅነው ማለት ነው። ሜሴጅ ቦታ ላይ ሳይሆን መደዋወያ ልክ የሆነ ስልክ ልደውል ቁጥር የምጽፉበት አለ አይደል? እዛ ቦታ ላይ ገብታችሁ ነው የምትመጅኑት። ይሄንን ሪሳላው የምትልኩት ማለት ነው። ኢንሻአላህ ግልጽ ነው ብዬ ተስፋ አደርጋለሁኝ። እዚህ ጋር ደግሞ ደስ የሚለው ነገር 5 ጂጋባይት ይሰጣችኋል ማለት ነው። እስቦ አንድ ሳምንት ማለት ነው። ተከየሉ 5 ጂጋባይት ይሰጣችኋል አንድ ሳምንት። ስንት ብር ነው? 50 ሪያል ማለት ነው። 5 ብር ለ5 ብር ብቻ በ5 ብር ብቻ አንድ ሳምንት 5 ጂጋባይት። የላይኛው እስቡኤን ነው 10 ብር ነው። 2 ሳምንት 12 ጂጋባይት ነው የሚሰጣችሁ ማለት ነው። ማሻአላህ ተባረከ ረህማን። ይሄ የ5 ጂጋባይቱና አንድ ሳምንት 50 ሪያል የሚሰጣችሁ የሚሰጣችሁ መመጀኛው የሁሉም ተመሳሳይ ሆኖ ግን የሁለተኛው ነው የሚለያየው። እዚህ ጋር ኮኮቧን ወይም ደግሞ ነጅማዋን ትጽፋላችሁ። 3 ጊዜ መሰላል ታደርጋላችሁ። ከዛ ነጅማዋን ታደርጋላችሁ። ከዛ 80 31 መረባ ወይም ደግሞ መሰላል የምንለውን ታደርጉና በመደዋወያው ቦታ ላይ ትልካላችሁ ማለት ነው።
እዚህ ጋር ደግሞ ማሻአላ ሌላ አለላችሁ 2 ጀጃባይት ሙካለማት ደግሞ አለው ማለት ነው። ሙካለማትም አለው 2 ጀጃባይት ሰጣችኋል። ሙካለማቱ እንዳለ ሆኖ ማለት ነው። ማሻአላ ተባረካላ በጣም ደስ ይላል። የ2 ቀን ማለት ነው። የ2 ቀን ነው። ስንት ብር ነው የሚያስፈልገው ለዚህ መመጀኛ? 3 ሪያል ነው የሚያስፈልገው ማለት አያችሁ። አሁን ለምሳሌ ለ2 ቀን ሴትዮሽ ጋር ብትሄጂ ሌላ ቦታ ቂራአት እንዳይቋረጥብኝ ካልሽ የ3 ብር ሞልተሽ 2 ቀን ቂራአትሽን ትቀጥያለሽ ማለት ነው። ከሰዎቹም ጋር ትገናኛለሽ ማለት ነው። 2 ጀጃባይት ሙካለማት አለው ለ2 ቀን 3 ሪያል ማለት ነው። አመጃጀኑ ነጅመ ወይም ኮኮቧን 3 ጊዜ 77 ከዛ በነጅመዋ እንዘጋለን። ከዛ 80 21 አድርገን ከዛ መሰላል ወይም መረባ የምንለውን በዛ አድርገን እንደውልበታለን። ከዛ ሪሳ ላይ ሄደን ማለት ነው። እዚህ ጋር ደግሞ ማሻአላ አንድ ጀጃባይት አላችሁ 100 ደቂቃ ማውሪያ ያላችሁ። በነገራችን ላይ ሸበካ ሊባራክ በሚሰጥባችሁ ሰዓት እኔ በማንኛውም ጀዋል እደውላለሁ፣ አይከለክለኝም ማለት ችግር የለብኝም ማለት ነው። ሰዋም ላይ ሞባይልም ላይ ዘይንም ላይ ነው የሚያስደውለኝ። ዝም ብዬ ለወር ለማውሪያ በአሁኑ ሰዓት መቼም ለማውሪያ ብሎ የሚመድን ሰው የለም። ለማውሪያ ብላችሁ ብትደውሉ አሁን ለዛችሁ ለሊባራ ብቻ ነው የሚደውላችሁ። ግን ከሸበካ ጋር ያለ ፍሬ የተሰጣችሁ ደቂቃ ከሆነ ማንኛውም ላይ መደወል ትችላላችሁ ማለት ነው። እዚህ ላይ አንድ ጀጃባይት አለ 100 ደቂቃ ፍሪ ይሰጠናል። 100 ደቂቃ ማውሪያ ማለት ነው። ከዛ የውም 1 ቀን ብቻ ማለት ነው። ለአንድ ቀን ነው ይሄ አንድ ጀጃባይት 100 ደቂቃ ማውሪያ ያለው ለአንድ ቀን ብቻ። በስንት ብር? በ1 ሪያል በ1 ብር ብቻ ማለት ነው። እንደምታዩት እዚጋ መመጀኛው ነጅማዋን ታረጋላችሁ። አሁንም ኮኮቧን ከዛም 3 ጊዜ 77 ከዛ በኮኮቧ ወይም በነጅማዋ ትዘጉታላችሁ። ከዛ 80 11 ያደርጋችሁ መሰላሉን ወይም ደግሞ መረባ የሚባለውን መሰላል ወይም መረባ የሚባለውን ታደርጉና ከዛ ትደውሉበታላችሁ። خلاص መጀን ማለት ነው። ባጭሩ እህት ወንድሞቼ ችግር ላለብን አስቸኳይ ቤተሰብን ለማግኘት ሊሆን ይችላል። የሆነ በቃ ሀጃ ኑሮብን አንቸገርም ማለት ነው። ሰውም አንለምንም ሸብኩልን ምናምን እያልንም ሰውን አንለማመጥም ማለት ነው። በራሳችን 10 ብር በ5 ብር በ2 ብር በ5 ብር በ3 ብር በ1 ብር አድርገን ይሄው ምርጫ ሰጥቶናል ማለት ነው። ቀለል ባለው የሚያስፈልገን ለስንት ቀን ነው የምንፈልገው ዳታ ያችን አይተን እንሞላለን ማለት ነው። ለ3 ቀን ከተሳፈርሽ خلاص የ5ቷን ቀን ትሞያታለሽ ማለት ነው። ገብታችኋል አይደለ? የ10 ቀን የ12 ቀን አለላችሁ። ስለዚህ በዚህ መልኩ ችግራችንን መቅረፍ እንችላለን። አልহামዱሊላህ ኢንሻአላህ ሌላ ሸበካ ይዤላችሁ እመጣለሁ። ለአንድ ወር መፍቱህ ማለት ነው። ለአንድ ወር መፍቱህ አለኝ ኢንሻአላህ። ያን የወር መፍቱህን ደግሞ ይዤላችሁ እመጣለሁ። የወር መፍቱሁ ፈለጋችሁበት ቦታ ላይ ልትመጅኑ ትችላላችሁ። እንት ልትሉ ሰዋም ላይ ሊባራም ላይ በቃ በፈለጋችሁት የፈለጋችሁትን ስልክ መሸበክ ትችላላችሁ። መፍቱህ ነው አለቀ። ለአንድ ወር በቃ የፈለጋችሁትን ሰው ብትአሻርኳቸው ሸበካ አያልቅባችሁም ማለት ነው። ለአንድ ወር መፍቱህ ከዛ ደቂቃም ይሰጣችኋል። 600 ደቂቃ አለው። ያ 600 ደቂቃ ዘይን ላይ ሰዋ ላይ ሞባይል ላይ አይ ሸሪሃ ላይ ይደውልላችኋል ማለት ነው። ችግር የለበትም። ኢንሻአላህ ያን ደግሞ ይዤላችሁ እመጣለሁ። እኔ ተቅሪባን በዚህ አሁን ባልኳችሁ ተቅሪባን ወደ 3 አመት ምናምን ተጠቅሜበታለሁ። ያው አሁን ዋይፋይ አለኝ በሱ ነው የምጠቀመው። ግን 3 አመት በቃ ለወር ነው እኩል ባንድ ነው የሚያልቀው የሁሉም ኢሞም ዋትስአፕም ቴሌግራምም ፌስቡክም ዩቲዩብም አይ ቦታ በቃ ባንድ ነው የሚያልቀው። እንደሌላው አይደለም። አንዱ አልቆ አንዱ እንትን የሚል አይደለም። ኢንሻአላህ እሱንም ይዤላችሁ እመጣለሁ ባላ ፍቃድ። ግን ለጊዜው የቸገራችሁ ካላችሁ ኢንሻአላህ ላካፍላችሁ በሚለው ነው። እስከዛው ድረስ አላህ እኛንም እናንተንም ሰላም ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ ኢንሻአላህ። السلام عليكم ورحمة الله وبركاته. في أمان الله.